በቭላዲሚር ፑቲን የሚመራው የሩሲያ ብሔርተኞች የመጨረሻ ግብ ምንድን ነው? አውሮፓውያኖችስ ለምን እስከዚህ ድረስ ይፈራሉ? የሩሲያኖች ትልቁ የመጨረሻ ግብ ሩሲያ ወደ ነበረችበት 1914 ግዛት መመለስ ነው። በ1914 ዓ.ም አንደኛ የዓለም ጦርነት እስከጀመረበት ድረስ ሩሲያ ሰፊ ግዛት ነበራት። ሩሲያን ሲያስተዳድሩ የነበረው ሮማኖቭ የተባለው ስርወ መንግስት ለ300 ዓመት የነገሱት ነገስታት እየተቀባበሉ ሩሲያን እያሰፉና ታላቅ እያደረጉ ቆይተው ነበር። በተለይም ዳግማዊት ካቴሪና እና ታላቁ ጴጥሮስ ከመካከላቸው የሚጠቀሱ ነበሩ። ሩሲያን ካሰፉት መካከል አንደኛ ዓለም ጦርነት እስኪጀመር ሩሲያ በምዕራብ በኩል የማይዋስናት ጀርመን ነበር። እንዲሁም በምዕራብ በኩል ሌላው አዋሳኝ የነበረው ስዊድንና ኖርዌይ ነበሩ። ሁሉም የባልቲክ ሀገሮች ፊንላንድንና ፖላንድን ጨምሮ የሩሲያ አካል ነበሩ። በደቡብ በኩል ፐርሺያ ወይም ኢራን፣ አፍጋኒስታንና ኦቶመን ቱርክ ያዋስኗት ነበር፣ እንዲሁም ቻይናን ጨምሮ። በምስራቅ በኩል ሰፊ ግዛት ነበራት እስከ ጃፓን ደሴት ድረስ። አንደኛው ዓለም ጦርነት ከመጀመሩ በፊት በ1904-05 ዓ.ም ጃፓን ሩሲያን አሸነፈች። ምክንያቱም የሩሲያ አብዮት የጀመረው በ1905 ዓ.ም ነበር። ይሄ ማለት የዛሩ መንግስት ውስጣዊ ሰላሙ እየተናጋ በመምጣቱ እንደ ጃፓን ያሉ ብዙም ትርጉም የማይሰጣቸው ሀገሮች ማሸነፍ ጀመሩ። በምስራቅ በኩል ያለውን ግዛቷን የተወሰኑን ነጠቀች። በሌላ መልኩ አንደኛ ዓለም ጦርነት ሲጀመር ሩሲያ ተሳታፊ ነበረች። ነገር ግን በውስጥ ችግሯ ምክንያት ጦርነቱን መቀጠል አቅቷት በ1917 ዓ.ም ከጦርነቱ ወጣች። አብዮትም ፈነዳ። የዛሩ መንግስትም የመጨረሻ ግዛቱ አከተመ። በመሆኑም ሩሲያ ጦርነቱን አቋርጣ በመውጣቷ በምዕራብ በኩል ያሉ ግዛቶቿ ለሌሎቹ ተሰጠ። እንዲሁም አብዮተኞች ሩሲያ መንግስት ስታስፋፋ የነበረችው ነገር ቅኝ ግዛት ነው በሚል ብዙ ሀገሮችን እየሸራረፉ ለሌሎቹ መስጠት ጀመሩ። እንዲሁም ሶቪየት ህብረት ስትመሰረት አንዳንዶቹን ከዚህ በኋላ አብረን እንኖራለን በሚሉ በሶቪየት ህብረት ስም አዋሃዷቸው። ነገር ግን 1991 ዓ.ም ሶቪየት ህብረት ሲፈርስ ደግሞ የመጨረሻዎቹ የሩሲያ ግዛቶች ተበታተኑ። ሩሲያም አሁን ያላትን ግዛት ብቻ ይዛ ቀጠለች። ይሄ የሩሲያን ዜጎችና መሪዎች ሲያስቆጭ ኖሯል። ስለዚህ አሁን የሩሲያ ብሔርተኞች የሚፈልጉት ሩሲያ ወደ ነበረችበት 1914 ዓመት በፊት የነበረ ግዛቷን ማስመለስና ታላቋን ሩሲያን እንደገና መፍጠር ነው። ታላቋን ሩሲያ በነበረችበት ሳይሆን ከፍ አድርገው ዘመኑ በደረሰበት አግባብ ግዛቷን አስፋፍተው ታላቋን ሩሲያ መመስረት የሩሲያ ብሔርተኞች ትልቅ ዓላማና ግብ ነው። ስለዚህ ነው ምዕራባውያን እስከ ድንበራቸው እንደምትዘልቅ ሲያውቁ በድንበራቸው አካባቢ የሚደረግ ሰላም ይጠፋል ብለው ስለሚያስቡ የሩሲያ መስፋፋት ጉልበት ይፈጥርላታል፣ ሩሲያ መልሳ ታላቅ ትሆናለች የሚል ስጋት ሲፈጥርባቸው ሩሲያን ለመቃረን ብዙ ጥረቶች እያደረጉ ናቸው። ነገር ግን ሩሲያ ይህን ዓላማ ለማሳካት አሁንም አንድ ባንድ እርምጃዋን ቀጥላለች። ቭላዲሚር ፑቲን በታላቁ የጴጥሮስ የልደት ቀን ሲናገር ሩሲያን እንደ ታላቁ ጴጥሮስ ታላቅ እናረጋታለን፣ ታላቁ ጴጥሮስና ታላቋ ዳግማዊት ካቴሪና የፈጠሯት ሩሲያ ትመለሳለች የሚል ቃል ገብቶ ነበር።